ሰላም እንዴት ናችሁ? የራሴ ፊክስ ተማሪዎች ዛሬ ደግሞ በአዲስ ክላስ ተመልሰን መጥተናል። የዛሬው ክላሳችን ደግሞ ከባለፈው የቀጠለ ፓርት ላይ እንገኛለን። በባለፈው ክላሳችን ላይ ስለ ሃይና ሎ አይተናል። በሃይና ሎ ስር ደግሞ ስዊንግ ሃይ፣ ኢኳል ሃይ፣ ስዊንግ ሎ እና ኢኳል ሎ የሚለውን ክላሳችንን አይተን ነበረ። በዛሬው ክላሳችን ደግሞ የባለፈውን ክላሳችን ጋር አንድ ላይ በማያያዝ ሃይና ሎ ላይ ምን አይነት ነገሮች ይፈጠራሉ ወይም ሃይና ሎ በተፈጠረ ሰዓት ላይ እዛ አካባቢ ምን አይነት ነገሮች አሉ የሚለውን የምናይ ይሆናል። በዛሬው ክላሳችን ስለ ሊኩዊዲቲ በደንብ ውስጥ ድረስ ገብተን የምናይ ይሆናል። ሊኩዊዲቲ ምን ማለት ነው? ሊኩዊዲቲ እንዴት ነው አክት የሚያደርገው? ሊኩዊዲቲ ደግሞ ምን ቦታ ላይ ይገኛል የሚለውን ነገር በደንብ አብረን የምናይ ይሆናል። ማስታወሻ ደብተር መያዛችሁን እንዳረሱ። ቀጥታ ወደ ክላሳችን ነው። እሺ፣ መግቢያ ላይ እንዳልኳችሁ ዛሬ የምናየው ስለ ሊኩዊዲቲ ነው ብለናል። ሊኩዊዲቲን የምናይበት ባለፈው ክላሳችን ጋር አንድ ላይ በማያያዝ ነው። የባለፈው ክላሳችን ላይ እንዳየነው ለምሳሌ ስለ ስዊንግ ሃይ ኢኳል ላይ ስዊንግ ሎ እና ኢኳል ሎዎችን አይተን ነበረ። እነዛ ስዊንግ ሃይ እና ኢኳል ሃይ ስዊንግ ሎ እና ኢኳል ሎዎቹ ቦታ ላይ ምን አይነት ነገሮች አሉ ብለን ስናይ እነዛ ሃይ እና ሎ የሚባሉት ቦታ ላይ በሊኩዊዲቲ የተሞሉ ቦታዎች ናቸው። ሊኩዊዲቲ ስራው ምን መሰላችሁ? ለምሳሌ አሁን እዚህ ከስዊንግ ሃይ እንጀምርና ምሳሌያችንን ስናይ ለምሳሌ ስዊንግ ሃይ ላይ ባለፈው ክላሳችን ላይ እንዳልን የሶስት ካንድሎች ፓተርን ነው። ስዊንግ ሃይ ሁለት ካንድሎች አሉ ዝቅ ያሉ፣ ከዛ አንደኛው ሶስተኛው ካንድል ወጣ ያለች ማለት ነው። እዚህ ጋር እንደምትመለከቱት አንደኛው ካንድል አለ፣ ሁለተኛው ካንድል ከሱ ቀጥሎ አለ፣ ሶስተኛው። ስለዚህ ከሁለቱ ከመጀመሪያውና ከሶስተኛው ካንድል ወጣ ብላ የምትገኘው ሁለተኛው ካንድል ስዊንግ ሃይ ትባላለች ብለናል። ከዛ እቺ ሃይ የምትባለው ፓርት ምንድናት? ባይ ሳይድ ሊኩዊዲቲ ብለን እንጠራታለን። ባይ ሳይድ ሊኩዊዲቲ ማለት ነው አንድ ማርኬት የተንቀሳቀሰ በነበረበት ሰዓት ላይ ለምሳሌ ከዚህ ተነስቶ ወጣ፣ ከዚህ ጋር ሃይ ሰርቶ ወረደ አይደለ? ከዛ በኋላ ምን አደረገ? ድጋሚ ምን ያክል ይወጣል፣ ከዛ ይወርዳል። በእነዚህ አይነት መልኩ የተንቀሳቀሰ ይሄን ባይ ሳይድ ሊኩዊዲቲ ካገኘ በኋላ ማርኬት ወደ ሴል ይቀጥላል ማለት ነው። ስለዚህ ባይ ሳይድ ሊኩዊዲቲ አለ ከተባለ እዛ ቦታ ላይ ማርኬት ወዴት ነው? ወደ ሴል። ወይም ባይ ሳይድ ሊኩዊዲቲ አለ ከተባለ ማርኬት እዛ አካባቢ ሲደርስ ይወርዳል ብለን ግምታችንን ማስቀመጥ እንችላለን። ይሄ ማለት ደግሞ ሁሉም ስዊንግ ሃይ እና ስዊንግ ሎ፣ ሁሉም ኢኳል ሃይ እና ኢኳል ሎ ደግሞ እንደ ሊኩዊዲቲ አክት ያደርጋሉ ማለት አይደለም። የተወሰኑ አሉ ሪስፔክት የማያደርጉ። እነዛን ወደፊት በደንብ ወደ ውስጥ እየገባን ስንሄድ የትኛው ነው እንደ ባይ ሳይድ ሊኩዊዲቲ መወሰድ ያለበት፣ የትኛው ነው እንደ ሴል ሳይድ ሊኩዊዲቲ መወሰድ አለበት የሚለው እናያለን። ስለዚህ ሁሉም ባይ ሳይድ ሊኩዊዲቲ አለ ማለት ማርኬት ይወርዳል ማለት አይደለም። ግን አይዲያው ይሄ ነው። የትኛው ላይ ነው በደንብ ሪስፔክት የሚያደርገው፣ የትኛው ላይ ነው የማይወርደው፣ የትኛው ላይ ነው በደንብ የሚሰራው የሚለውን ነገር ወደ ውስጥ በደንብ እየገባን ስንሄድ በደንብ ምናይ ይሆናል። ስለዚህ በአጭሩ ምሳሌ ይሄ ነው። ባይ ሳይድ ሊኩዊዲቲ ማለት የስዊንግ ሃይ የሚገኝበት ሃይ የመጨረሻው ዊኳ ያቺ ቦታ ባይ ሳይድ ሊኩዊዲቲ ወይም BSL ብለን መያዝ እንችላለን ማለት ነው። በሁለተኛ ላይ ቀጣይ ደግሞ ምናየው ሴል ሳይድ ሊኩዊዲቲ ነው። ሴል ሳይድ ሊኩዊዲቲ ማለት ደግሞ ምንድነው? የዚህኛው የባይ ሳይድ ተቃራኒ ነው ማለት ነው። ሴል ሳይድ ሊኩዊዲቲ ሲሆን ማርኬት የሆነ ያክል እየወጣ ነበረ፣ ከዛ ምን አድርገ እዚህ ጋር ሃይ ሎ ጥሎ ይሄዳል አይደል? ይሄ ሎን ቦታ ምን እንለዋለን? ሴል ሳይድ ሊኩዊዲቲ ወይም SSL እንለዋለን። ስለዚህ ማርኬት በሆነ ያክል ከወረደ በኋላ ይሄን ቦታ ሲያገኝ ማርኬት ምን ይሆናል? ወደ ባይ ወይም ወደ ላይ ማርኬት ይሄዳል ወይም ወደ ላይ ይገፋል ብለን መግለጽ እንችላለን ማለት ነው። ስለዚህ የሴል ሳይድ ሊኩዊዲቲ ደግሞ ጥቅሙ ምንድነው? ማርኬት ወደ ላይ እንዲጨምር ያደርገዋል ማለት ነው። ስለዚህ የባይ ሳይድ ተቃራኒ ነው ማለት ነው። ባይ ሳይድ ላይ ሃዩን ሲያገኝ ምን ያደርጋል? ወርታች ይወርዳል። ወደ ላይ እየወጣ የነበረው ሃዩን ፓርት ሲያገኝ ወይም ያቺ ስዊንግ ሃይዋን ሲያገኝ ማርኬት ወርታች ይወርዳል። በሴል ሳይድ ሊኩዊዲቲ ላይም ሲሆን ማርኬት ሎውን ሲያገኝ ወይም የሴል ሳይድ ሊኩዊዲቲውን የመጨረሻውን እችኛውን ሎዋን ሲያገኛት ቺ ሴል ሳይድ ሊኩዊዲቲዋን ወስዷል ያደርጋል ማርኬት ወደ ባይ ወይም ወደ ላይ ማርኬት ዋጋው ይጨምራል ማለት ነው። እስቲ ለምሳሌ በኢኳል ሃይ እና ኢኳል ሎም ስናይ ከነዚህ ጋር ተመሳሳይ ነው፣ ምንም ልዩነት የላቸውም። ኢኳል ሃይም ላይ ምንድነው ባይ ሳይድ ሊኩዊዲቲ ያለ፣ የዚህኛው ስዊንግ ሃይ ላይ አንደኛውን ዊኳን ነው የወሰድነው። እዚህ ጋር ኢኳል ሎ በሚሆንበት ሰዓት ላይ እነዚህም ሊኩዊዲቲ ናቸው ማለት ነው። ስለዚህ ማርኬት የወረደ ነበር፣ ከዛ ማርኬት ዳይሬክሽኑ ቀይሮ ወደ ላይ እየወጣ በሚሄድበት ሰዓት ላይ ይሄን ባይ ሳይድ ሊኩዊዲቲ ሲያገኝ ማርኬት ምን ያደርጋል? ወርታች ፑሽ ያደርጋል ማለት ነው። በተቃራኒው ብናይ የሴል ሳይድ ሊኩዊዲቲ በኢኳል ሎ ላይ ብናየው ለምሳሌ ኢኳል ሎም ላይ በእንደዚህ አይነት መልኩ እየወረደ የነበረው እቺን ሴል ሳይድ ሊኩዊዲቲ ሲያገኝ ምን ያደርጋል? ማርኬት ወደ ላይ ፑሽ ያደርጋል ማለት ነው። ስለዚህ እንዳልኳችሁ ሁሉም ሴል ሳይድ ሊኩዊዲቲ እና ሁሉም ባይ ሳይድ ሊኩዊዲቲ እንደ ሊኩዊዲቲ አክት ያደርጋሉ ማለት አይደለም።
እያንዳንዱ የተለያየ ሚኒንግ ይኖራቸዋል። አንዳንዴ ፌል የማያደርግበት ነገር አለ። ያንን ደግሞ በምን ምክንያት ነው ፌል የሚያደርገውን ያንንም በደንብ ወደፊት ወደ ውስጥ እየገባን ስንሄድ ሞር በደንብ የምናይ ይሆናል። ስለዚህ ባይ ሳይድ ሊኩዲቲ እና ሴል ሳይድ ሊኩዲቲ ባጭሩ ይሄ ነው። ስዊንግ ሃይ እና ስዊንግ ሎ ኢኳል ላይ እና ኢኳል ሎ ላይ የሚመሰረቱ በሶስት ካንድሎች ፓተርኖች እንዳለ የሚፈጠሩት እነዛ ያቺ ሃይ እና ሎዋ ቦታ ናት ባይ ሳይድ እና ሴል ሳይድ ብለን የምንወስደው ማለት ነው። ይሄንን እስቲ በኤግዛምፕል ቻርት ላይ ገብተን እንየው። እሺ ኤግዛምፕል ቻርት ላይ ስናይ ለምሳሌ ቀላል ነው። ባለፈው ብለን አይተነው ነበረ የባይ ሳይድ ሊኩዲቲ ሴል ሳይድ ሊኩዲቲ ብለን ባናየውም ስዊንግ ሃይ እና ስዊንግ ሎ ብለን ወስደን ነበር። ለምሳሌ እዚህ ጋር ብናይ ስዊንግ ሃይ አለ አይደል? የሶስት ካንድሎች ፓተርኖች ይታያሉ። አንድ አረንጓዴ አለ ወደ ላይ ወጣው፣ ሁለተኛው ወጣ ትላለች ከሁሉ፣ ሶስተኛው ዝቅ ያለ ነው። ስለዚህ ይሄኛው ስዊንግ ሃይ ነው። ስለዚህ ይሄ ምንድነው ባይ ሳይድ ሊኩዲቲ ብለን እንወስደዋለን። ብዙም ሳንርቅ እዚሁ ስሩ የሚታያችሁ ከሆነ ኢኳል ሃዮች አሉ እዚህ ጋር። ይሄኛው ምንድነው እንደ ባይ ሳይድ ሊኩዲቲ እንወስደዋለን። ትንሽ ዙም ላድርግላችሁና ይሄው እንደዚህ ብንመለከት ለምሳሌ እዚህ ጋር ስዊንግ ሃይ አለች፣ ይሄ ባይ ሳይድ ሊኩዲቲ ብለን እንወስደዋለን። እዚህ ጋር ደግሞ ኢኳል ሃይ አለ፣ ይሄኛውንም እንደ ባይ ሳይድ ሊኩዲቲ ብለን እንወስደዋለን ማለት ነው። ምሳሌ ያክል ነው። ስለዚህ እንዳልኳችሁ ሁሉም ባይ ሳይድ ነው፣ ሁሉም ሴል ሳይድ ሊኩዲቲ እንደ ሊኩዲቲ አክት ያደርጋል ወይም ማርኬት እዛ አካባቢ ሲደርስ ዳይሬክሽኑን ይቀይራል ብለን እንትን አንልም። የተለያዩ ሪስፔክት የሚያደርጋቸውና ማያደርጋቸው አሉ። ስለዚህ እዚህ ጋር ባይ ሳይድ ሊኩዲቲ ያለ ለምሳሌ እዚህ ጋር ምን ሌላ ኢኳል ሃይ ባይ ሳይድ ሊኩዲቲ ይታያቸዋል። እዚህ ጋር ሁለት ኢኳል ሃዮች አሉ። ይሄን እንደ ባይ ሳይድ ሊኩዲቲ እንወስደዋለን። ይሄው እዚህ ጋርም ሌላ ስዊንግ ሃይ ባይ ሳይድ ሊኩዲቲ አለ። እዚህ በሃዮች ላይ ወይም በስዊንግ ሃይ እና በኢኳል ሃይ በእንደዚህ መልኩ ነው ያለ። ለምሳሌ እዚህ ጋር ዘቀምናግ ደግሞ የስዊንግ ሎ ሴል ሳይድ ሊኩዲቲ ያለ ማለት ነው። እዚህ ጋር እንዳልኳችሁ ከታች ሲሆን ሴል ሳይድ ነው፣ ከላይ ሲሆን ደግሞ ባይ ሳይድ ሊኩዲቲ ብለን ነው ሁሌም የምንወስደው። ይሄንን ጻፉት ኖታችሁ ላይ እንዳትረሱ። ለምሳሌ እዚህ ጋር ብንመለከት ደግሞ ምን አለ ሌላ ኢኳል ሎ ሴል ሳይድ ሊኩዲቲ ያለ የሚታያችሁ ከሆነ እዚህ ጋር እቺኛው ፓርት ምንድነው ኢኳል ሎ ሴል ሳይድ ሊኩዲቲ ነው። ለምሳሌ እዚህ ጋር ብንመለከት ደግሞ ሌላ ምን አለ የባይ ሳይድ ሊኩዲቲ ያለ ማለት ነው። ስለዚህ ባጭሩ ሴል ሳይድ እና ባይ ሳይድ ሊኩዲቲ ማለት ይሄ ነው። በጣም ቀላል ክላስ ነው። የባለፈው ክላሳችሁ ላይ ይሄንን ነገር መጨመር ነው። ስለዚህ በአሁኑ ምንም አይነት አሳይመንት አይኖረንም። ይህንኑ ብቻ የገባችሁ ፕራክቲስ ታደርጋላችሁ። ኤግዛምፕል ቻርት መልክላችሁ ይሆናል። ያንን እያያችሁ በደንብ ፕራክቲስ አድርጉ። በጣም ቀላል ክላስ እንደነበረ ተስፋ አደርጋለሁ። ቀጣይ በሌላ ቪዲዮ በሌላ ክላስ እስክንገናኝ ድረስ መልካም ክላስ፣ መልካም ትምህርት ይሆንላችሁ። ፒስ